ያው ይሄ ቪዲዮ ሚላን ማመሰግንበት ቪዲዮ ነውና ሚላዬ እንግዲህ ላንተ ቃል የለኝም። ይሄ ዊልቸር ማለት ለኛ የዛሬ 2 ዓመት አካባቢ ምን ያህል ዋጋ እንደከፈልንበት እናውቃለንና በጣም ከብዶን ነው። በቃ የሆነ ቀን ፈጣሪ ያለ ቀን ይሆናል ብለን የተሆነውን ህልም ነው የሱ ህልም ያው የኛም ህልም ሆኖ ነበር በጣም ስላታገለን ማለት ነውና በቃ አንድ ቀን ይሆናል ብለን ሁላችንም የምናስበው ነውና የሆነ ነገር ላይ እንኳን ብንደርስ ሁላችንም እንገዛለታለን ብለን የምናስበው ነው። እሱም የሆነ ነገር ላይ ቢደርስ እገዛለሁ ብሎ የሚያስበው ዊልቸር ነውና ያው በአንድ ቅስፈት ነው እንግዲህ ዊልቸሩን ሚላ ምንም እንትን ሳይል ሙሉውን ወጪውን ከቨር አድርጎ ይገዛልንና ያው እኔ ምን ብዬ መመረቅ እንዳለብኝም አላቅም። ግን በቃ አንድ ትንሽዬም ብትሆን በባዶ እንትን ከምን ያው በሀብትሽ ስም ያው ስጦታለንና ያው አብይ ጾም ነው እንግዲህ ታስቀድሳለህ ብዬም ትጾማለን ብዬም ስለማስብ ቺንጋቢ እንግዲህ እናመሰግናለን። በጣም ነው ማመሰግናለሁ። እሺ ሚላይ በጣም አመሰግናለሁ። እኔም ደስ ብሎኛል። በጣም ደስ ብሎናል ሚላይ። እኛም እናመሰግናለን። እሺ አባል ያው ሁላችሁም እንግዲህ ፋሚሊ ቴንክ ዩ ያላችሁ ሚላን ብታመሰግኑልኝ ደስ ይለኛል። ያው የብዙ ጊዜ ህልማችን ነው እንግዲህ የጓደኛችንም ህልም ማለት የኛም ህልም ነውና አሳክቶልናልና በጣም ነው የምናመሰግነው። እናንተንም እንወዳችኋለን። ክበሩልን። ቴንክ ዩ በጣም ሱራዬም እናመሰግናለን በጣም የናባት ያው አሉሽም ያው እዚህ ጉዳይ ላይ ከበፊትም ጀምሮ እሱም አንድ ጓደኛችን ነውና በዚህ በዊልቸር ጉዳይ ላይና ያው እሱንም ቴንክ ዩ ማለት እንፈልጋለን። ሁላችሁንም ቴንክ ዩ ማለት እንፈልጋለንና እናመሰግናለን። እንከታተፈዋለን።